ነገሮች ወዳልሆነ ቦታ እየሄዱ ስለሆነ ሰሞኑ ያለው ነገር ደስ ስላላለኝ ገኒዬ አሁን እንድታግዥኝ ይፈልጋል። ምን ነው ማገዝ ካልገባኝ አይ ማለት ሩታን ምን ያህል እንደማፈቅራት ታውቂያለሽ፣ ምን ያህል እንደምወዳት ጊዜ በጣም ውድ ጊዜን ሰጥቻት ለሷ እንዳለው ታውቂያለሽ አይደል? እና ቤተሰቦችም ጋር ሄደሽ አንድ ምን ቤት ያሳዩሽ ከሷ ጋር ወደፊት ማለት በቅርቡ ነገሮች እግዚአብሔር ካለ ከተስተካከሉ አብረን እንኖራለን ብዬ አስባለሁ። ለማንኛውም ቤቱ ወደሽዋል። በጣም ነው የሚያምረው። ብንከራየው ብለሽ አሰብሽ? ይሄ ለሩታ የገዛውላት ነው እግዚአብሔር ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁ በሰላማችሁ ብዝት ይበል። እንግዲህ ቤተሰቦች ያው ለበዓል እንኳን አደረሳችሁ አላልኳችሁምና ዛሬ በአዲስ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመታሰቢያ በዓል በሰላም አደረሳችሁ እያልን ዛሬ እንግዲህ አዲስ ነገር ይዤላችሁ መጥቻለሁ ማለት ነው። ቤተሰቦች ይሄ ሰሞኑን እያየሁ የነበረው ቪዲዮ ምንም ደስ የሚል ነገር አልነበረም። ደስታ እያደረገ ያለው ነገር ምንም ደስ እያለኝ አልነበረም እና ከሩታ አክስት ጋር ሆኖ በጣም ማይሆን ነገር እያደረገ ነበር የነበረው። ያ ማለት ምንድነው እንትን የቤት ገዝቶ ምናምን ለመስጠት እያሰበ ነበር እና ቤተሰቦች ያው ከሩታ አክስት ጋር እያደረገ ያለው ነገር ምንም ደስ የሚል ነገር አይደለምና ጭራሽ ቤት ገዝቶ ስለሰጣት ቤት ገዝቶ ሰርፕራይዝ ስላደረጋት የራሱ እንደምትሆን እየመሰለው ነበርና ትላንትና ደግሞ የሆነ ቪዲዮ ተለቋልና ቤተሰቦች ያው የሩታ ልጅ መሆኑን ተረጋግጧልና ሩታ በአብርሃም እንዳረገዘች ተረጋግጧል። ደስታዬንን አይተ አርፈ እንድትቀመጥ ነው ፈልገው ዛሬ እንደዛ ልልን የመጣሁትና ቤተሰቦች ዛሬ በጣም በቃ እሱን ለመናገርና እሱን ለመውቀስ ነው የመጣሁትና ይሁን አለ አይደለ ቤት ገዝቶ ስለሰጣት መኪና ገዝቶ ስለሰጣት ሰው አንዳንድ ሰዎች አንቆምርን ስናስብ በገንዘብ ሁሉም ነገር የሚደረግ ይመስላቸዋል። አይደለም። አብርሃምና ሩታ አንድ ናቸው አይደለ? ከአንድ ስጋ አላቸው፣ በቃ ልጅ አላቸው። ስለዚህ በቃ ልጃቸውን ማሳደግ ነው እንጂ ያለባቸው ሌላ ትዳር መያዝ የለባቸውም። ደስታ ደግሞ ይሄንን ክፍተት አግኝታ ቤት ስለሰጣት ቤት ገዝታ ስላሳያት ለሩታ አክስት ምንም ነገር በቃ ምንም የሚመጣ ነገር የለም። ካላዩት ቤተሰቦች እንግዲህ ከቪዲዮ በታች አሳያችኋለሁ ማለት ነው። ደስታ ያደረገውን ነገር ደስታ የገዛላትም ለሩታ የገዛላትም ቤት አሳያችኋለሁ ማለት ነው ቤተሰቦች። እንግዲህ በቃ ዛሬ በጣም በቃ ከፍቶኝ ነው የመጣሁት። ይሄንን ቪዲዮ አይቼ በቃ ልሰራ ማን ነበረን ፍላጎቴ ማን ነበረን ቪዲዮ ለመስራት ግን ደስታ እያደረገ ያለው ነገር ደስ ስላላለኝ ዛሬ ደስታ ለማስጠንቀቂያ ለመስጠት ነው የመጣሁትና ቤተሰቦች ያው እና ይሄ ሰሞን ደግሞ እየተደረገ ያሉት እነ ሩታ ቤት እነ ፈረንጁ ቤት እነ ቢኒ ቤት እየተደረገ ያለው ነገር በጣም ደስ የሚል ነገር ነው። ግን ደስታ ደግሞ እያደረገ ያለው ነገር ይሄ ነገር በቃ ደስ የሚል ነገር አይደለም። ደስታ የሚያደርገው ነገር የሆነ ሰዓት አሪፍ ነበረ። በቃ የዛን ሰዓት ለእህል ይሁን ቂም ይዞ ይሁን አላቅም ደስታና ፍቅሪያት ሩታና ፍቅሪያት አለው ጭራሽ ሽምግልና ሙላ ልኮ ነበር። ግን ያንን አብርሃምን ለማብሸቅ ወይም ደግሞ ትምህርት ለመውሰድ ይመስለኛል እንደኔ ያረዳድ ማለት ነው እንጂ አሁን ሩታ ራሱ ከአብርሃም እንዳረገዘ ተረጋግጧል በኤፍሬም በኩል ማለት ነው። ኤፍሬም የልጁን ምርመራ ይዞ መጥቶ ብዙ ነገር አይተዋል። ትላንትና ቤተሰቦች ቪዲዮን ካያችሁት ብዙ ነገር እየተደረገ ነበርና ኤፍሬም በዚሁ ቀጥል፣ ሁሉም ሚስጥራቸውን እያወጣ አጋልጣቸው። ሄርሜላና አብርሃም ደግሞ አንድ ላይ መሆን የለባቸውም። በቃ አብርሃም ከሩታ ጋር ነው መሆን ያለበት። ድጋሚ ሁለተኛ ልጅ መጥቷል። ሁለተኛ ልጃችሁን ደግሞ እንደዚህ በተለያየ መንገድ ልታሳድጉ ሳይሆን አንድ ላይ ሆናችሁ በጸጋችሁ በበረከታችሁ አንድ ላይ ሆናችሁ ልጁን እንድታሳድጉ ነው እንጂ የምንፈልገው ተለያይታችሁ የራሳችሁን ህይወት እየኖራችሁ አይደለም። ልጅ ጸጋ ነው ባይዜ በጣም ልጅ ደግሞ በጣም በቃ በእናቱ ጡት የእናቱን ጡት ጠግቦ ማደግ አለበት። ስለዚህ በቃ ሁለታችሁም አንድ ላይ ተስማምታችሁ መኖር አለባችሁ። በቃ ሰው ሊገባባችሁ ሶስተኛ ወገን አያስፈልግም በእናንተ ትዳር ውስጥ። በቃ ቤተሰቦች ይሄንን ለማለት ነው የመጣሁትና ዛሬ እንግዲህ ቤተሰቦች ቀጣይ ቪዲዮ በተለየና በአማረ ቪዲዮ መጣላችኋለሁ ማለት ነው ቤተሰቦች። እስከዛ ግን መልካም ሳምንት ይሁንላችሁ። ወዳችኋለሁ። ያው ግን ያው አንደኛም የጠራሁሽ ምክንያት ሰሞኑ ሽማግሌ እንደላኩ ሩታ ጋር ቤተሰቦቼ ማለት ወዳጆቼ የቅርብ ወዳጆቼ ወስጄ ቁም ነገር እንደሆነ ማለት ያሰብኩት ነገር የእውነት እንደሆነ እንድታምን ስለፈለኩኝ ጨዋታ ስለመሰላት ይዣቸው ሄጄ ነበር። ካየሹ ቪዲዮን አይተሽዋል መቼማ እና ላስብበት በላይ ነበረ ነገሮች እንትን ነገሮች ወዳልሆነ ቦታ እየሄዱ ስለሆነ ሰሞኑ ያለው ነገር ደስ ስላላለኝ ገኒዬ አሁን እንድታግዥኝ ይፈልጋል።
ምንም ማገዝ ካልገባኝ አይ ማለት ሩታን ምን ያህል እንደማፈቅራት ታውቂያለሽ፣ ምን ያህል እንደምወዳት ጊዜን በጣም ውድ ጊዜን ሰጥቻት ለሷ እንዳለው ታውቂያለሽ አይደል? እና ቤተሰቦችም ጋር ሄደሽ አንድ ቤት ያሳዩሽ ከሷ ጋር ወደፊት ማለት በቅርቡ ነገሮች እግዚአብሔር ካለ ከተስተካከሉ አብረን እንኖራለን ብዬ አስባለሁ። ገብቶሻል? አንቺ ያሳዩሽ ጨዋታ እንዳልሆነና ቁም ነገር እንደሆነ እንድታምኝ ስለፈለኩ እድገት የምትኖር ደስ ይለኝ ነበር ባሳያቸው፣ ሁላቸውም እዚህ አምጥቼ ባሳያቸው ደስ ይለኛል። ማለት እንድትቀበሉ ይፈልጋለሁ፣ ማለት እንድታምኑኝ ያለውን ነገር እንደዚህ ቆንጆ ነገር ይዤ መጥቻለሁ። ግን ያው ዋናው የሷ ፈቃደኝነት ነው። እሷ ደስ ካላት እኛ ደስ ይለናል። ግን አሁን ላይ ያለችበት ነገር እኔ እንጃ በቂ ነው ብዬ አላስብም። ምክንያቱም እየሆነች ያለችው ነገር ያው ሌላ ነገር ለማስተካከል እየጣረችበት ባለችበት ነገር ላይ ይሄንን ነገር ይሆናል ብዬ መገመት ይከብደኛል። ገብተዋል? ብቻ አብረን የምናየው ነገር ይሆናል። ምንም ይሁን ምንም ማለት ነው። መልሷ ምን እንደሚሆን ያው ግልጽ ነው። ጥሩ። ለማንኛውም ቤቱ ወደሽዋል? ቤቱ በጣም ነው የሚያምረው። ብንከራየው ብለሽ አሰብሽ? ይሄ ለሩታ የገዛውላት ነው። እግዚአብሔር ደስ አላለሽም? ኧረ ብሎኛል። አሁን ይሄን ጽድት ያለ ቆንጆ ቤት ለሩታ ለልዕልቷ የኔ ጀግና የኔ ታጋሽ የኔ ብልህ ለሆነችው ሩታ ይሄንን ቤት ሰርቼ እዚህ ደረጃ ላይ ጨርሻለሁ። ለሩታ ነው የገዛውላት። አሪፍ ነው። ከተበገረችልህ አሪፍ ነው። አትበገርናት። ኧረ እንዴ ቤት አይበግራትም። ምን እንጃልክ። ግን ደስ አላለሽም እንዴ? ደስታሽን ደስ ብሎኛል። ነገርኩህ አይመስለኝም። ደስ እንዲለኝ ነው እንደዚህ ያደርግሻለሽ። ደስ ብሎኛል። ነገርኩህ። ዋና የእሷ ደስታ ነው። እሷ ደግሞ እንደዚህ አይነት ነገር በስሙ አደርግላታለሁ። አንድም በዛ ጉዳይ እንድታግዥኝ እፈልጋለሁ። ፋይሎችን ምናምን እፈልጋለሁ። ይሄን ቤት በስሙ አደርግላታለሁ። ፍቃደኛ ሆና ነገሮች እንደሚስተካከሉ ተስፋ አደርጋለሁ። አብረን ነው የምንኖረው ብዬ አስባለሁ። ዘና ፈታ ብለን ማንም እንዲደርስብን አንፈልግም። በነገሮች ላይ እኛም ማንድረስ እኛም ማንምጣ ለእናንተም ጭምር እኮ እና ገንዬ ማለት ሰርፕራይዝ ግን አልሆንሽልኝ። እውነቱን ለመናገር አልሆንሽልኝ። ያው ቤተሰቦች ሆናለች እንደዚህ ሊሆን ይችላል። ፌንት ተበያለሽ ምናምን ብዬ ነበር። ስለኔ እኮ አይደለም ቤት እኮ ለኔ አይደለም እንዴ ላንቺ ጭምር እኮ ለሩታ ማለት የሩታ ማለት ለኔ ነው። ግን እሷ ስትቀበለው ነው ትቀበለዋለች። እንዳታስብ ከእግዚአብሔር ጋር ትቀበለዋለች። ያኔ ነው ፌንት የምትለው። ያኔ ነው ፌንት የምትለው። አሁን ነገር ያው እዛ ደረጃ ላይ ደርሰናል። መንቀልሽ አይቀርም። አዎ በቃ ከሆነ አሪፍ ነው። ደስ ይለኛል። ያው ደስ ይሄን ቪዲዮ እንደምታዩ ተስፋ አደርጋለሁ። እሷም ሰርፕራይዝ የምትሆንበት ነገር የምትሆን ይመስለኛል። በቪዲዮ ለማንም አልተናገርኩም። በነገር ገና ለቤተሰቦቼ አሁን የተናገርኩት አንቺ ነሽ የምታውቂው። ሩታም ይሄን ቪዲዮ ስታዩ ደስ እንደሚልሽ ተስፋ አደርጋለሁ። ፈጣሪ ይርዳክ።